እነዚህን ቃላት 10 ከ10 ያበጣ እኔ ጋር በነፃ ክላስ እሰጠዋለሁ 10 vocabularies ከመለሳችሁ ከምሬ ነው 10 ከ10 ካገኛችሁ just give me a call honestly group class ከፈለጋችሁ VIP በነፃ የመጀመሪያዎቹ ተማሪዎች እሺ የመጀመሪያው ቃል it says ጤና አዳም በእንግሊዘኛ ምንድነው 3 ሰከንድ አላችሁ ጤና አዳም ሩ ይባላል ሩ okay R U E ru so you can just understand this one ሌላ ሁለተኛውን እንወስድ እርድ ዛሬ ምንድነው የነ ቅመማ ውስጥ እንዳትሉኝ እርድ እሺ turmeric ካላችሁ ልክ ናችሁ ሶስተኛው ተልባ በእንግሊዘኛ አለው flax seed ይባላል flax seed አራተኛ መቼም 0 ላይ ናችሁ ወይ ደግሞ 3 ከ3 አግኝታችኋል አራተኛው በሶቢላ እሱም እንግሊዘኛ አለው በሶቢላ እስቲ let's say basil ይባላል basil all right or basil B-A-S-I-L okay basil or basil good you can use this one እስቲ አምስተኛው ላይ እንውረድ እቺ ቀላል ብዙ ጊዜ ስለምታውቋት ነጭ ሽንኩርት garlic አይደል very good እሺ garlic አንድ ሁለቱ ቀላል ናቸው ዝንጅብል ስድስተኛው ዝንጅብል all right ዛሬ እዛ አትክልት ተራ ነው ዲዋል ኮንዳትሉኝ ዝንጅብል ስድስተኛው ginger right ginger ዝንጅብል በጣም አሪፍ ሰባተኛ ላይ ደርሰናል ሰናፍጭ ይሰንብጥ ምናምን እንዳትሉ ሰናፍጭ ሰባተኛው ነው ኦኬ ምን ይባላል mustard right mustard very good የምታውቁት ነው ይሄ በቃም ስትበሉ የምትጠቀሙት ማለት ሰናፍጭ ሰሊጥ ስምንተኛው ሰሊጥ ኦኬ sesame seed ይባላል sesame seed እስቲ sesame seed እንግሊዘኛው ነው all right ቀጠልን ዘጠነኛ አንዳላችሁ ናና ታቋታላችኋል እቺ ናና all right I think በጣም ታውቁታላችሁ ብዙ ነገር ስለሚሰራበት ማለት ምን ይባላል peppermint እስቲ peppermint እስቲ በሉኝ peppermint very good so mint ምንለው ማለት ነው አይደል peppermint or mint good አስረኛዋ ኮረሪማ ምንድነው እንዳትሉ እሺ ኮረሪማ አስረኛ ኮረሪማ ኦኬ ምን ይባላል cardamom እስቲ በሉኝ cardamom 10 ከ10 ያገኛችሁ ከምሬ ነው የምላችሁ ታች ኮሜንት ላይ ጻፉልኝ I will teach you for free in my school my English school all right good day I will see you next time bye